በተፈጥሮ የወንዶች አስተሳሰብና ባህሪ ከሴቶች አስተሳሰብና ባህሪ በጣም ይለያል። እንዲያውም ብዙ ጊዜ ተቃራኒ ነው። እነዚህ ልዩነቶች ደግሞ በትዳር ውስጥ ብዙ ችግሮችን ሲፈጥሩ የግጭት መንስኤ ሆነው ሰላምን ሲያደፈርሱ እንመለከታለን። ታዲያ እግዚአብሔር ወንዶችንና ሴቶችን ለምንድን ነው እንደዚህ ልዩ አድርጎ የፈጠረን? ልዩነታችን ለጥቅማችን ወይስ ለጉዳታችን? በረከት ወይስ መርገም? የዛሬው ጉዳያችን ነው። ሰላም ጤና ይስጥልኝ። ይህ የቤተሰብ ጉዳይ ነው። ኤፍሬም ገብረ ማርያም ነኝ። የቤተሰብ ጉዳይ ቤተሰብ ነክ የሆኑ ጉዳዮችን እያነሳን የምንወያይበት፣ ጤናማ ቤተሰብ ስለመገንባት የምንመካከርበት፣ እንዲሁም ጠቃሚ የሆኑ ትምህርቶችንና መረጃዎችን የምንከፋፈልበት መድረክ ነው። የቤተሰብ ጉዳይ ዩቲዩብ ቻናል ቤተሰብ ስለሆናችሁ በጣም እናመሰግናለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። እስከዛሬ ባቀረብናቸው እና እያቀረብናቸው ባሉት ጉዳዮች እንደተባረካችሁ እናምናለን እና ደግሞ ለወደፊቱ እንድንዳስሳቸው የምትፈልጓቸው ጉዳዮች ካሉ በኮሜንት ሴክሽን ሰጀሽን ልትሰጡን ትችላላችሁ። ጥያቄዎች ካላችሁ በዛ ላይ ልታቀርቡ ትችላላችሁ። በዛ መሰረት እንግዲህ ይህንን ቻናል እያሳደግነው እንሄዳለን። ስለምትከታተሉን ከልብ የሆነ ምስጋና እያቀረብን የዚህን ቪዲዮ ሊንክ ደግሞ ለብዙዎች እንዲደርስ በየሶሻል ሚዲያዎቻችሁ ላይ ፖስት ብታደርጉና ሼር ብታደርጉ በጣም ይረዳናል። ወደ ዛሬው ጉዳይ እንለፍ። በወንዶችና በሴቶች መሃል ስላለ ልዩነት እንግዲህ ብዙ ተብሏል፣ ብዙ ተጽፏል፣ ብዙ ተነግሯል እና እንደውም አንድ በጣም ታዋቂ መጽሐፍ አለ። ወንዶች ከማርስ ናቸው፣ ሴቶች ደግሞ ከቪነስ ናቸው የመጡት የሚል ነው ታይትሉ። እና ምንድነው በወንዶችና በሴቶች መሃል ያለው ልዩነት በጣም ሰፊ ከመሆኑ የተነሳ እንደው እነዚህ ከሁለት ፕላኔት የመጡ ሰዎች እንደሆኑ አድርጎ ዲፒክት የሚያደርግ ነው ማለት ነው። እና ምንድነው ዛሬ ትኩረታችን ልዩነቶችን መዘርዘር ብቻ ሳይሆን ግን ልዩነቶቹ አስፈላጊ ናቸው ወይ? እግዚአብሔር ነው የፈጠረን ወንዶች የሆኑትን ሆነው እንዲሆኑ ያደረገው እግዚአብሔር እንደዛ አድርጎ ስለፈጠረን ነው። ሴቶችንም ደግሞ እንደዛው። እና እግዚአብሔር ይሄንን አድርጎ ሲሰራ ለምንድን ነው ያደረገው? ፐርፐዝ አለው ወይ? ምክንያት አለው ወይ ይሄ የሆነበት? እና ደግሞ እንዴት ነው ልዩነታችንን ሃንድል ማድረግ የምንችለው? በተለይ በትዳር ውስጥ እና በትዳር ውስጥ እነዚህ ልዩነቶች ወደ ግጭት እንዳይወስዱን፣ ወደ ልዩነት እንዳይወስዱን፣ ሰላማችንን እንዳያደፈርሱ እንዴት አድርገን ነው መያዝ ያለብን? እንዴት አድርገን ነው ለበረከት ልናረገው የምንችለው የሚለው ላይ ነው ትኩረት አድርገን ዛሬ እንድንነጋገር ያሰብኩት። በወንዶችና በሴቶች መሃል ያለውን ልዩነት ሁሉንም ዘርዝረን መጨረስ አንችልም። በጣም ብዙ ናቸው። እንግዲህ እንደዚህ ብለን ስንል ሁሉም ሴቶች አንድ አይነት ናቸው ወይም ደግሞ ሁሉም ወንዶች አንድ አይነት ናቸው ማለት አይደለም። በዛ ውስጥ ያው የተለያየ ሊኖር ይችላል። አንዳንድ ጊዜ ወንዶች እንደዚህ ናቸው ብለን የምናስበውን አንዳንድ ሴቶች እንደዛ ሆኖ ልናገኛቸው እንችላለን። ግን ምንድነው እንደው ጀነራሊ ስፒኪንግ ጠቅለል አድርገን ስንመለከተው ማለት ነው። እና ሌላው ወንዶች የሚያጋጥማቸውን ችግር ወይም ደግሞ የህይወት ጫና ዝም ብለው በውስጥ ነው ፕሮሰስ የሚያደርጉት። ሴቶች ደግሞ በተቃራኒው ነገሮቻቸውን በቃ ጫና ሲበዛባቸው እየተናገሩ እያወሩ ከሰው ጋር ሼር እያደረጉ ነው ፕሮሰስ የሚያደርጉት ማለት ነው። ሌላው ልዩነት ወንዶች በቃ መከበርን ይፈልጋሉ። ሴቶች ደግሞ መወደዳቸውንና መፈለጋቸውን ማወቅ ሁል ጊዜ ይፈልጋሉ ማለት ነው። እነዚህ ልዩነቶች እንግዲህ ብዙ ጊዜ ግጭት ሊያነሱ ይችላሉ። ለምን? ወንዶች ሴቶችን እንደራሳቸው አድርገው ይመለከታሉ፣ ሴቶችም ደግሞ ወንዶችን እንደራሳቸው አድርገው ይመለከታሉ ማለት ነው። እና እንደዛ ስለሆነ እነዚህ ነገሮች ግጭቶችንና በባልና ሚስት መሃል ውጥረቶችን ሊፈጥሩ ይችላሉ። ምን ማለቴ ነው? አሁን ለምሳሌ እኔና ባለቤቴ ነገሮችን ፕሮሰስ የምናደርገው አሁን ጫና ሲበዛብን ነገሮችን ፕሮሰስ የምናደርግበት ልክ ቲፒካሊ የወንዶችና የሴቶችን ልዩነት በጣም አጉልቶ በሚያሳይ ሁኔታ ነው። እኔ ነገሮችን ፕሮሰስ የማደርገው ዝም በማለት ነው። ወይም የሆነ በቃ ጫና ከበዛብኝ የሆነ ስትረስ የሚያደርግ ነገር ከመጣ ስለዛ ነገር ማውራት አልፈልግም። ሞር ባወራው ቁጥር ሞር ስትረስ እየጨመረብኝ ስለሚመጣ
በቃ ዝም ብዬ በራሴ በውስጤ ፕሮሰስ ባደርገው ሞር ሪሊፍ ይሰጠኛል። ባለቤቴ ደግሞ ከዛ ተቃራኒ ናት። እሷ ደግሞ የጨነቃትን ነገር ያስጨነቃትን ነገር ባዘር ያደረጋትን ነገር ማውራት ትፈልጋለች። ስለዚህ እኔ የሚጠቅመኝ ለራሴ የሚጠቅመኝ ዝም ብሎ ፕሮሰስ ማድረግ ስለሆነ ማውራት ስትጀምር በቃ እንደዚህ ያስጨነቃትን ነገር ማውራት ስትጀምር ለምን ታወሪዋለሽ? ምክንያቱም ለኔ የሚጠቅመኝ ዝም ማለት ነው። ስለዚህ እሷ እንደኔ ስለምትመስለኝ በቃ ናቹራሊ በቃ ለምን ታወሪዋለሽ ብዬ ወይ ሳብጀክቱን ለማስቀየር እሞክራለሁ። እኔ እኮ እሷን የጠቀምኳት ስለሚመስለኝ ነው አይደለ? እና ለምን ታወሪዋለሽ? በቃ ይሄን እኮ ዝም ብትይ ለምን የበለጠ እያስጨነቀሽ እንዲሄድ ለምን ደጋግመሽ ይሄን ነገር ታወሪዋለሽ እላለሁ። እሷ ግን ሪሊፍ የሚሰጣት ያንን ነገር በማውራቷ ነው። እና እኔ እንደዛ ብዬ በምልበት ጊዜ እኔ ስለሷ ግድ እንደሌለኝ እሷ ፕሮሰስ የምታደርግበትን ልታደርግ የምትፈልገውን ነገር እኔ ቦታና ጊዜ እንዳልሰጠዋት ስለሚሰማት በዛ ነገር ትበሳጫለች። እኔ ደግሞ የሆነ ነገር ባዘር አድርጎኝ ዝም ስል እሷን ባዘር ያረጋታል። እኔ ዝም ማለቴ እሷን ባዘር ያረጋታል። ለምን? እሷ ሪሊፍ የምታገኘው በማውራት ነው። ስለዚህ ስለዛ ነገር ትጠይቀኛለች። ምትጠይቀኝ እንዳወራላት ነው። ለሷ የሰራላት ሶሉሽን ለኔም እንደሚሰራልኝ አርጋ ስለምታስብ ማለት ነው። ስለዚህ እነዚህ ነገሮች እኔ ደግሞ እንዳወራ በገፋፋችኝ ቁጥር የበለጠ ጭንቀቱ እየጨመረብኝ ስለሚመጣ ያበሳጨኛል። በዛን ጊዜ ግጭቶች ሊፈጠሩ ይችላሉ ማለት ነው። እና ሌሎችም ነገሮች እንደዛው ናቸው። እና አንዳንድ ጊዜ ለራሳችን የሚሰራልንን ለራሳችን የሚጠቅመንን ነገር ለሌላው እንደሚጠቅም አድርገን ካሰብን ሌላው የሚፈልገውን ነገር አናደርግም ማለት ነው። ምን ማለት ነው? ለኔ የጠቀመኝን ሶሉሽን ለራሴ ይጠቅመኛል። yes ግን ለሚስቴ የሚጠቅማትን ነገር ግን ማወቅ መቻል አለብኝ እና ራሴን አጀስት ማድረግ መቻል አለብኝ። ለሷ የሚጠቅማትን ነገር ማውራት ከሆነ እንድታወራ ስፔስ መስጠት አለብኝ። እንድታወራ ጊዜ መስጠት አለብኝ። ጆሮ ሰጥቼ ማዳመጥ አለብኝ። ለምን? እሷ እኔ ሳዳምጣት ነው በቃ እኔ ስለሷ ግድ እንዳለኝ እሷን ያስጨነቃት ነገር ግድ እንዳለኝ ልትረዳኝ የምትችለው ማለት ነው። እሷም ደግሞ እኔ በቃ ዝም ማለት ከፈለኩኝ ያንን ነገር መጎትጎት የለባትም። በቃ እንዳወራው መጎትጎት የለባትም። እኔ እኮ ጊዜው ሲመጣና ራሴ ስረጋጋ ያንን ነገር ላወራው እችላለሁ። ግን በዛን ሰዓት ስላስጨነቀኝ ካወራውት ደግሞ ያንን ጭንቀቱን እየጨመረ ስለሚመጣ ማውራት አልፈልግም። እዚህ የሚጠቅመኝ በዛን ሰዓት እኔ ዝም ማለት ስለሆነ ባለቤቴም ደግሞ ለዛ ምን መስጠት አለባት? ስፔስ መስጠት መቻል አለባት ማለት ነው። እና እነዚህ ልዩነቶች እንግዲህ እንዳልኳችሁ ግጭቶችን ይቀሰቅሳሉ። በልዩነቶቹ ምክንያት ደግሞ እንዴት አድርገን ሃንድል ማድረግ እንደምንችል ካላወቅን ውጥረት ይፈጠራል። በሁለቱ በባልና በሚስት መሃል ውጥረት ይፈጠራል። እና ሌሎችም እንትኖችን ልዩነቶችን እያነሳን ማውራት እንችላለን። አሁን ለምሳሌ ልጆችን ዲሲፕሊን በማድረግ ብዙ ጊዜ ወንዶችና ሴቶች የተለያየ አፕሮች አላቸው። ልጆችን ዲሲፕሊን በማድረግ እኛ ቤት ውስጥ አሁን እኔ ሞር ስተርን ነኝ ማለት ልጆችን ከተቆጣው ልጆችን ከቀጣሁኝ ቢያለቅሱም ምን ቢሉም በቃ ለጥቅማቸው ነው የቀጣዋቸው ብዬ ስለማስብ ሄጄ አላባብላቸውም። ሚስቴ ግን ከቀጣችም ከተቆጣችም ወይ ካለቀሱ ወይ የሆነ ነገር በቃ መጥፎ ስሜት ተሰማቸው ብላ ካሰበች ሄዳ ለማባበል ትሞክራለች ማለት ነው። እና ድሮ ገና ማለት ህፃናት እያሉ በተለይ ይሄ ነገር በጣም ባዘር ያደርገኝ ነበር። እና እቆጣለሁ። ለምንድን ነው የምታባቢያቸው? ተቆጥተሽ ቀጥተሽ ሄደሽ ደግሞ ካባበልሻቸው ጥፋተኛ ነኝ መቆጣት አልነበረብኝም የሚል መልእክት ነው ለነሱ የሚሰጠው የሚል አስተሳሰብ ስላለኝ እንደዛ አታድርጊ። በኋላ አንቺ ሪስፔክት አያደርጉሽም። ስትቆጫቸው ደንገጥ አይሉም። ለምን? ተመልሰሽ እንደምትለማመጫቸው ስለሚያውቁ እያልኩኝ ብዙ ጊዜ እሷ እንደኔ እንድትሆን በጣም ፑሽ አረጋት ነበር። እሷ ደግሞ በውስጧ ያ ነገር የለም።
ቀጠናቸውም ቢሆን ተቆጥተናቸው እነሱ ሲያለቅሱ ስሜታቸው የተጎዳ ስለሚመስላት በቃ በጣም ባዘር ስለሚያደርጋት ሄዳ ተደብቃ ራሱ ለማባበል ትሞክራለች። በቃ ተፈጥሮዋ ያ ነው፣ የእናትነት ባህሪ ማለት ነው። እና ፊት መጀመሪያ ገና ልጆቹ ህፃናት እያሉ ያ ነገር በጣም ባዘር ስለሚያደርገኝ ያንን ለመቀየር ያላደረኩት ነገር የለም። እሷን ለመቀየር ማለት ነው። እሷ ልክ እንደኔ ልጆቹን ትሪት እንድታደርጋቸው፣ ግን ተፈጥሮዋ ስላልሆነ ልትቀየር አልቻለችም። እና አንዳንድ ጊዜ እንደውም ልጆቹ ትንሽ ዲስሪስፔክት ሲያሳዩ በቃ አሁን እኔ ያልኳት ነገር ትረዳና ልክ እንደኔ ትሆናለች ብዬ ኤክስፔክት አደርጋለሁ። ግን ያ ነገር ምንም ለውጥ አያመጣም። ለምን? ተፈጥሮዋ የተፈጠረችው እንደዛ ሆና ስለሆነ ማለት ነው። ምንም ቢሆን በቃ ያ የመራራት ነገር በሷ ጋር አለ ማለት ነው። እና ይሄ ልዩነት ግን ባላንሳችንን እንድንጠብቅ ያደርገናል። በኋላ እየተረዳሁት የመጣሁት ነገር ምንድነው? እኔ እሷን ልክ እኔ እንደማስበው ልክ እኔ እንደማደርገው መቀየር ሳይሆን ያለብኝ እኔም እንደ አባትነት በአባትነት በተሰጠኝ ባህሪ በአባትነት በተሰጠኝ አስተሳሰብና ቴምፐርመንት በዛው በቃ ለልጆቹ ያ ያስፈልጋቸዋል። የአባት እንደዛ ስተርን መሆን ያስፈልጋቸዋል። የእናት ደግሞ ሩህሩህነት ያስፈልጋቸዋል። እነሱ ልጆቹ ወላጆቻቸውን እናታቸውን ዲስሪስፔክት እንዳያደርጉ ማድረግ ያለባት እሷ ሳትሆን የኔ ኃላፊነት ነው ያ። ስለዚህ በቃ እሷ የእናትነቷን ታድርግ፣ እኔም ደግሞ የአባትነቴን ላድርግ። ይሄ ቴንሽን ይፈጥራል፣ ውጥረት ይፈጥራል በመካከላችን። ይሄ ውጥረት ግን በትክክል ሃንድል ካደረግነው ሚዛናችንን ጠብቀን እንድንሄድ የሚረዳን ነው። ስለዚህ በልዩነታችን ምክንያት የሚመጡ ውጥረቶች ሚዛናችንን እንድንጠብቅ የሚያደርጉ ናቸው። ስለዚህ ልጆች ሲያድጉ የአባትም ዲሲፕሊን የእናትም ደግሞ እንክብካቤ ያስፈልጋቸዋል። ሁለቱም ስለሚያስፈልጋቸው እግዚአብሔር አባቶችን የሰጣቸውን ባህሪ ሰጣቸው፣ እናቶችን ደግሞ የእናትነትን ባህሪ ሰጣቸው ማለት ነው። ስለዚህ እኔ እሷን መቀየር የለብኝም፣ እሷም እኔን መቀየር የለባትም። ነገር ግን ያንን ያለንን ነገር አንደርስታንድ አድርገን ገብቶን ማለት ነው ተረድተን በመሃላችን ያለውን ይሄንን መሳሳብ ይሄንን ውጥረት ወደ ጤናማ እንዲያመጣን ሚዛናችንን ጠብቀን ልጆቹም ደግሞ ከሁለቱም ወላጅ የሚያስፈልጋቸውን ነገር እያገኙ እንዲያድጉ ያደርጋል ማለት ነው። በሌሎችም ልዩነቶች እንደዚህ ነው። እያንዳንዱ ልዩነቶች ዘርዝረን እንትን ለማድረግ ጊዜ ባይበቃም ግን እያንዳንዱ ልዩነቶች በባልና በሚስት መሃል ያሉ ልዩነቶች የሚፈጥረው ውጥረት ሚዛን ጠብቀን እንድንኖር እንዲያደርገን ነው። ስለዚህ እግዚአብሔር እነዚህ ልዩነቶችን ሲሰጠን አንደኛው የሰጠን ምክንያት ምንድነው? ሚዛናዊ እንድንሆን ነው። ልዩነታችን ይረዳናል ሚዛናዊ እንድንሆን። ካልሆነ በአንድ ሳይድ በቃ ከመስመር እንወጣለን፣ ወይም ደግሞ ከዛ እንትስነው በሌላኛው ሳይድ ደግሞ ከመስመር እንወጣለን። በዚህም በግራም ከመስመር እንዳንወጣ በቀኝም ከመስመር እንዳንወጣ ሚዛናችንን ጠብቀን እንድንሄድ የሚያደርገን አንዱ እና ጤናማ ትዳር እንዲኖረን ጤናማ ቤተሰብ እንዲኖረን የሚያደርገው የወንዶችና የሴቶች ልዩነት ነው። እና ልዩነታችንን አንደኛ መረዳት ያስፈልገናል፣ ሁለተኛ ልዩነታችንን መቀበል ያስፈልገናል። ሌላው ራሳችንን የሚጠቅመንን ለሌላው ማየት ሳይሆን ሌላውን የሚጠቅመው ምንድነው የሚለውን ተረድተን በዛ መንቀሳቀስ መቻል አለብን ማለት ነው። የሌላውን ፍላጎት ለማሟላት ጥረት ማድረግ አለብን። ብዙ ጊዜ ግጭቶች የሚነሱትና ልዩነቶች የሚፈጠሩት ምንድነው? የራሳችንን ፍላጎት ለማሟላት የምንሄድበት መንገድ ነው ግጭቶችን የሚያመጣው። ግን አንዳችን የሌላችንን ፍላጎት ለማሟላት ብንሰራ ያንን ብናደርግ
ወደ ጤናማ ሚዛኑን ወደ ጠበቀ ትዳር ውስጥ መምጣት እንጀምራለን። ምን ለማለት ነው? እኔ የምፈልገውን ነገር የማገኘው ሚስቴ የምትፈልገውን ነገር እኔ ፕሮቫይድ ሳደርግላት ነው። እሷም ደግሞ ከኔ የምትፈልገውን ነገር የምታገኘው ከኔ ዲማንድ በማድረግና ይሄን እንደዚህ መሆን አለብ እንደዚህ ማድረግ አለብ በማለት ሳይሆን እኔ የምፈልገውን ነገር እሷ ፕሮቫይድ በማድረግ ማለት ነው። እግዚአብሔር እንደዚህ አድርጎ ሲፈጥረን አንደኛ እርስ በርስ እንድንፈላለግ ነው። ሚዛናችንን እንድንጠብቅ አንዱ ነው። ሁለተኛው ደግሞ እርስ በርስ እንድንፈላለግ ነው። ለምንድን ነው እርስ በርስ የምንፈላለገው? እኔ ፍላጎቴ የሚሟላው የባለቤቴን ፍላጎት ሳሟላ ነው። አንድ ጥሩ ምሳሌ ለዚህ የሚጠቅም አሁን በትዳር መሃል ያለን የወሲብ ግንኙነት ብንመለከት በጣም ጥሩ ምሳሌ ይሰጠናል። ለወንዶች ወሲብ ፕራይመሪሊ በቅድሚያ የአካላዊ ፕሌዠር ነው። በቃ ፊዚካል ፕሌዠር ነው። ለሴቶች ደግሞ ኢሞሽናል ነው። ፕራይመሪሊ ማለት አካላዊ ፕሌዠር የለውም ማለት ሳይሆን ግን ፕራይመሪሊ ወሲብን እንዲፈልጉ የሚያነሳሳቸው ሴቶችን ጤናማ የሆነ ስሜት ላይ በሚሆኑበት ጊዜ ነው። አንድ ሴት ስሜቷ ተጎድቶ ወደ ልትሄድ አትችልም። በጥል ውስጥ ሆና ወደ አልጋ ልትሄድ አትችልም። ብትሄድም ኢንጆይ አታደርገውም። ወንድ ግን ተጣልቶ አኩርፎ ከሚስቱ ጋር ተኮራርፎ እሺ ብትለው በቃ ምንም ችግር የለበትም። ለምን? እሱ ወንዶች ብዙ ጊዜ again ጀነራላይዝ እያደረግን ነው። ወንዶች ብዙ ጊዜ ወሲብን እንዲፈልጉ የሚያደርጋቸውና አፕታይታቸው ያለው ፊዚካል ፕሌዠሩ ላይ ነው። ስለዚህ አሁን ወንዱ የሱን ፍላጎት ለማሟላት ፊዚካሊ የሆነውን ፍላጎት ለማሟላት የሚስቱን ስሜት መጠበቅ መቻል አለበት። ምክንያቱም ስሜቷን እየጎዳ እንትን እያደረገ ነይ ቢላት አንደኛ እሺ አትልም። ብትመጣም ደግሞ ደስተኛ ሆና ደስ የሚል ጊዜ ሊያሳልፉ አይችሉም ማለት ነው። እሱ የሚፈልገውን ነገር ለማግኘት እሷ የምትፈልገውን ነገር ማሟላት መቻል አለበት። ለሚስቶችም ደግሞ እንደዛው ነው። እሷ የምትፈልገውን ኢሞሽናል ፉልፊልመንት ለማግኘት ፊዚካሊ ራሷን ለባሉ አቬለብል ማድረግ መቻል አለባት። ስለዚህ ራሳችን የምንፈልገውን ነገር የኛን ፍላጎት የምናሟላው ነገሮችን ዲማንድ በማድረግ ወይም ደግሞ እንደዚህ ሁኚ እንደዚህ ሁን ብሎ በማስገደድ ሳይሆን ሌላው የሚፈልገውን ነገር በማሟላት ለራሳችን የምንፈልገውን ነገር ማግኘት እንችላለን ማለት ነው። ለዚህ ነው ልዩነታችን እርስ በርስ እንድንፈላለግ አንዳችን ሌላችንን እንድናሟላ የሚያደርግ ነው። ስለዚህ እግዚአብሔር ሲፈጥር እንደዚህ አድርጎ ልዩ አድርጎ የፈጠረን ተሳስቶ አይደለም። ነገር ግን ሚዛናችንን ጠብቀን እንድንኖር እንደገና ደግሞ እርስ በርስ እንድንፈላለግ አንዳችን የምናጎለውን ደግሞ ሌላችን እንድናሟላ ነው። ስለዚህ ልዩነቶቻችንን እንደ መጥፎ ነገር አድርገን አናስባቸው። ልዩነቶቻችን ለትዳራችን በረከት አድርጎ እግዚአብሔር የሰጠን ነገር ነው። እንግዲህ ልዩነቱ ችግር የሚያመጣው መቼ ነው? ይሄ መሳሳቡ ወይም ደግሞ ውጥረቱ በመሃል ያለው ውጥረት ወደ ሚዛን ከማምጣት ይልቅ በጣም ተለጥጦ ወደ መሰበር ሲሄድ ያን ጊዜ ችግር ይሆናል ማለት ነው። እንደዛ እንዲሆን የሚያደርገው ነገር ምንድነው? አንደኛው ራስ ወዳድነት ነው። ወይ በሁለቱም መካከል ራስ ወዳድነት ሲኖር ወይም ደግሞ በአንደኛው ወገን ራስ ወዳድነት ሲኖር የሌላውን ፍላጎት ሳያሟላ የሱ ፍላጎት እንዲሟላለት ጥረት በሚያደርግበት ጊዜ ያ ልዩነቱ መሳሳቡ ወደ አንድነት እንዲያመጣቸው ሳይሆን መሳሳቡ ወደ ልዩነት እንዲወስዳቸው ያደርጋል። ወደ ትዳር ስንገባ እንግዲህ ራስን መስጠት ነው። ትዳር ማለት መሰረተ ሐሳቡ ሰዎች ወደ ትዳር ሲገቡ
ሚስት ባገባ ይሄንን ትጠቅመኛለች ይሄን ተጠቅመኛለች ብሎ ለራሱ ፍላጎት ፈልጎ ሳይሆን መግባት ያለበት ራሱን ለመስጠት ሚስትም ደግሞ ከባሌ ይሄን አገኛለሁ ብላ ለራሷ የምታገኘውን ነገር በማሰብ ሳይሆን ራሷን ለመስጠት ብላ ስትገባ ይሄ ደግሞ ሚውቹዋል ሲሆን በሁለቱም በኩል ይሄ አስተሳሰብ በሚኖርበት ጊዜ ጤናማ የሆነ ትዳር ይሆናል ማለት ነው። ይሄ አስተሳሰብ ብቻ ሳይሆን ደግሞ በድርጊታችን በአኗኗራችን ደግሞ ያንን ስናደርገው የራሳችንን ፍላጎት በማስቀደም ሳይሆን የራሳችንን ፍላጎት አስቀድመን የኛን ፍላጎት ባለቤታችን እንዲያሟላ ወይ እንድታሟላ በመጣላት በመታገል ከሆነ ያ ቴንሽን በመሃል ያለው ቴንሽን ምን እያደረገ ይመጣል? እየተወጠረ መጨረሻ ወደ መበጠስ ሁሉ ሊደርስ ይችላል። ቴንሽኑ ጤናማ ነው። ጤናማ የሚሆነው ግን በትክክል ይህንን ልዩነታችንን ስንይዘው ነው። የአስተሳሰብ ልዩነት አለ፣ የባህሪ ልዩነት አለ፣ ብዙ ነገር መናገር ይቻላል ስለ እያንዳንዱ ልዩነቶች እያነሱ። ነገር ግን በጠቅላላው ስንመለከት ልዩነቱ አንደኛ እርስ በርስ እንድንፈላለግ ያደርገናል። ሁለተኛ ሚዛናችንን ጠብቀን እንድንሄድ ያደርገናል። በረከታችንን እንደ መርገም አንቁጠረው። እግዚአብሔር ልዩነትን የሰጠን ለበረከታችን ነው። ልዩነትን የሰጠን ለአንድነታችን ነው። ልዩነትን የሰጠን እንድንፈላለግ ነው። ልዩነትን የሰጠን ሚዛናችንን ጠብቀን እንድንኖር ነው። ልዩነትን የሰጠን አንዳችን የጎደለንን ሌላችን እንድናሟላ ነው። ይህ ግን ሊሆን የሚችለው እንዴት ነው? የራሳችንን ፍላጎት በማስቀደም ሳይሆን ባል የሚስቱን ፍላጎት፣ ሚስት የባሏን ፍላጎት በማስቀደም ነው። ቀላሉ መንገድ በቃ ሾርት ከት አቋራጭ መንገድ የራሳችንን ፍላጎት እንዲሟላልን የምናደርግበት ባል የሚስቱን ፍላጎት ሲያሟላ የሱን ፍላጎት ታሟላለታለች። እሱ ከሷ የሚፈልገውን ነገር ማሟላት የሚችልበት በጣም አጭሩና ቀላሉ መንገድ የሷን ፍላጎት ማሟላት ነው። ሚስትም ደግሞ የራሷን ፍላጎት እንዲሟላላት ባሏ እንዲያሟላላት የምታደርግበት አቋራጭ መንገድ ቀላሉ መንገድ ከሱ ጋር መጣላት እሱ ፍላጎቷን እንዲያሟላላት ዲማንድ ማድረግ ሳይሆን የሱን ፍላጎት ስታሟላለት እሱ ደግሞ የሷን ፍላጎት ያሟላላታል። ይህንን በእንደዚህ አይነት ሁኔታ መለማመድ ከጀመርን ልዩነታችን በቤታችን ውስጥ በረከትን እያመጣ በረከት እየሆነ ይሄ መሳሳባችን ሚዛናችንን ጠብቀን እንድንኖርና እርስ በርስ እንድንፈላለግ እያደረገን እግዚአብሔር በትዳር ውስጥ ያስቀመጠውን በረከት ደግሞ እንጆይ እያደረግን እንድንኖር ይረዳናል። በዚህ እግዚአብሔር ሁላችንንም ይርዳን። ስላዳመጣችሁኝ አመሰግናለሁ። ከዚህ ትምህርት ከዚህ ቪዲዮ ጥቅም ካገኛችሁበት ለሌሎች እንዲደርስ ሼር በማድረግ አካፍሉ። ቪዲዮውን ላይክ ማድረግ አትርሱ። በሚቀጥለው ሳምንት ሌላ ጉዳይ ይዘን እንቀርባለን። መልካም ሳምንት።